ሄርሜላ በጉጉት ስትጠብቀው የነበረው ቀን ደረሰ። እንግዲህ አብርሃም አዲስ ጅማሬ አዲስ ህይወት ጀምሬያለሁ። ከህይወቴ ውልቅ በሉልኝ። እኔ የራሴን ህይወት መኖር ነው የምፈልገው። እናንተ አታስፈልጉኝም። ከዚህ በኋላ አጠገቤ እንዳትደርሱ፣ አጠገባችሁ አልደርስም ብሏል አቶ አብርሃም አበጋዛችን፣ ታሪክ ሰሪው አብርሃም። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ አክብሮት እየጠየኳችሁ አበጋዛችን እንግዲህ እንደምታየው ታሪክ ሰሪ ነው። ሁሉ ጊዜ ታሪክ መስራት ደስ ይለዋል እና አሁንም እንግዲህ ሁለቱንም ሴቶች ትቶ ሌላ ሴት ይዤ መጥቻለሁ። እኔ ከራሴ ጋር ነው መሆን የምፈልገው፣ የሚያስደስተኝ ቦታ ነው መሆን የምፈልገው። የኔን ደስታ የምትፈልጉ ከሆነ ከህይወቴ ውጡልኝ፣ ሁለታችሁንም አልፈልጋችሁም በማለት እንግዲህ አዲስ ሴት በእቅፉ አድርጎ መጥቷል ማለት ነው። ቡዜም ዴቭን ባሉበት አታስፈልጉኝም ብሏል። ኤርሜላ የምትናገረውና የሚወጣትን ነበር ያጣችው። ምክንያቱም እሷም አመጣቷ ስለምታውቀው ትዛላት እመሙ ለሩቲ እየተሰማት እየተሰማት ነውና ይመስለኛል። ያው ብዙዎቻችን ስፈልገው ነበር ይሄንን አብርሃም ከሌላ ሴት ጋር መጥቶ ሩቲ ያየችው ስቃይ ሄርሜላም እንድታይ ስንፈልግ ስለነበረ ይሄ ነገር ሁላችንም ያስደስተናል ብዬ